ሰላም እንዴት ናችሁ? የዩቲዩብ የሀረግ ቤት እንኳን ደህና መጣችሁ እያልኩ ዩቲዩብ ሰብስክራይብ ያደረጋችሁ እኔ የምለው ነገር እኔ ጋር ተከታተሉ፣ ጥቅም ላይ ዋሉ፣ ስራ ላይ ዋሉ። ይሄ የቅመሞቹ ቪዲዮ ይሆናል። ቅመም የሆናችሁ ሁላችሁ እስከ ዛሬ የተሸወዳችሁ ነገር ይበቃችኋል። እና እኔ ምንድነው ካላችሁ ዩቲዩብ ላይ ስራ ሰርተን ዩቲዩብ ላይ እንዴት ከፍተን ዩቲዩብ ላይ እንዴት ሆነን ነው እኛ የዩቲዩብ ምን ይጀምጣልን ብላችሁ ያሰባችሁ በቀላል ቪዲዮ ላይ ዩቲዩብ እንቀስ ደግሞ የዩቲዩብ ባለቤት መሆን ዩቲዩብ መከፋት የምትፈልጉ እንዴት ዩቲዩብ መከፋት እንዳለባችሁ ነግራችኋለሁ ማለት ነው። ትላንት ለእናንተ ይዤ የመጣው ቪዲዮ ማንም እየሰማኝ ማንም ኮሜንት አድርጉ ብዬ ያወራው ነበርኩ። ግን አንድ ሰው ኮሜንት አላረጋችሁ። ኮሜንት እንዲያደርጉ ሰብስክራይብ እንድታደርጉ ማበረታት አለባችሁ። እኔን አንደኛ ዩቲዩብ ላይ ስራ መስራት የምትፈልጉ ካላችሁ እያውጡ። ለምን ካላችሁ ዩቲዩብ ላይ ለምን ሰዎቹ ጊዜ ያቃጥላሉ? እሱም ማወቅ አለባችሁ። ብር አሞልቶ ኢትዮጵያ ላይ ነው ላይፍ ላይ የሚውሉ። ብር አሞልቶ ነው ኢትዮጵያ ላይ ቪዲዮ የሚሰሩ። ለምን? ጥቅም ስላለ። ለዛ ጥቅሙ እናንተ መጠቀም አለባችሁ። ዩቲዩብ ላይ ስራ መስራት አለባችሁ። ዩቲዩብ የሚመጥነው ቪዲዮ መከፈት አለባችሁ። ታውቃላችሁ። እና ዛሬ ወደ እናንተ ይዤ እየመጣሁ መልእክቴ ምንድን ነው ታውቃላችሁ? ስራ መስራት እንዳለባችሁና ዩቲዩብ ላይ እንድትለወጡ ስራ እንዴት እንደመሰራት እንዳለባችሁ በቀጥታ ቪዲዮ ነግራችኋለሁ። አንደኛ ዩቲዩብ ስከፈቱ በስነ ስርዓት መከፈት አለባችሁ። ሁለተኛ ደግሞ ዩቲዩብ ቪዲዮ ስትለቁ ሰዓት ላይ መለቃት አለባችሁ። ሰዓቶቹ እናንተ የምትለቁ ሰዓት ቫይራል እንዲወጡ ይመጥናል። አንደኛ ቪዲዮ አሁን 12 ሰዓት ላይ ኢትዮጵያ ላይ ካላችሁ 12 ሰዓት ላይ ከለቀቃችሁ ቪዲዮ ቫይራል ከወጣ 7 ሰዓት ላይ እናንተ ሲለቁ ቪዲዮ ሰው ብዙ የሚያዩ ሰዓት ማወቅ አለባችሁ። ሁለተኛ ደግሞ ሶስተኛ ደግሞ ዩቲዩብ ላይ እናንተ ይዛችሁ የምትመጡ ነገር ዩቲዩብ መመጠን አለባችሁ። ቅመም እየሆናችሁ ቪዲዮ ሰብስክራይብ ያደርጋችሁ ቆዩ። ሶስተኛ ደግሞ ማለት አራተኛ ደግሞ እንዴት ዩቲዩብ ላይ ቆንጅና አይደለም ሰው የሚመጥነው። አሁን እኔ ቆንጆ አይደለም። ይሄ አሁን ስራ ልብስ ነው። ስራ እዛ ጋር አስቀምጬ አሁን መጥቼ እዚህ ጋር ቪዲዮ ሰራው ምንም ሰው ከእኔ ማውቀው ኦኮርስ እኔ ማውቀው ሰው ማውቅ አለበት። እኔ ከተጠቀምኩ ሰዎቹ መጠቀም አለ። ግን ብዙ ሰዎቹ ለምን ጥቅማችሁ እንደደበቃችሁ ግራ ገባኝ። ጥቅማችሁ ብዙ ሰዎቹ ደግሞ እራሳቸው ጥቅም ብቻ ነው የምትወጡ እንጂ የኛ ወይ ሌሎቹ ጥቅም አትወጡም። ለዛ ግን ጥቅማችሁ እናንተ ጋር ብትካፈል። አሁን የኛው ቪዲዮ ላይ እኔ እግዚአብሔር ይመስገን የኛው ቻናል ላይ አሁን በቃ የሆነ አለ የምለው ቦታ እየደረስኩ ነው። ምግብ ምናምን የምሰራው ቪዲዮ ላይ ግን ይሄ አሁን ትናንት ነው የከፈትኩ። ለምን ሰዎቹ አያውቁም? ለምን አልሰሩም? አሁን እኛ ወይፋ ነፃ ነው 24 ሰዓት ማብራት አይሄድም። ነገም ዛሬም ያው ነው። ስራ ሰርተን ሰው ቻናል እንደዚህ እያደረግን ሰው ቪዲዮ እንደዚህ እያደረግን ውላለን። ለምን ውላለን? በራሳችን ብንለወጥ ራሳችን ሰርተን ብንለወጥ ለራሳችን ጠንካራ ሆነን ብንኖር በቃ እኔ በራሴ በኩል ለራሴ ብኖር ብዬ ሁሉ ጊዜ እመኛለሁ። ግን ራሳችሁን ጠብቁ። ዩቲዩብ መከፈት አሳይ የምትሉ ካላችሁ ጻፉልኝ፣ እኔ አሳያችኋለሁ በቀላል መንገድ። ዩቲዩብ ላይ ሰዓት ቪዲዮ ብለቅ በእኔ ነው ይወጣል የሚሉ ካላችሁ አሳይ፣ ንገሩኝ፣ እኔ አስተረዳችኋለሁ፣ እኔ አስተምራችኋለሁ። የራሴ በኩል አላማ ማለት ነው። አንደኛ እናንተ ስትሰሩ ባለን ቢወጣ ሰዓት ብትለቁ አሪፍ ነው። ስንት ሰዓት ቢሆን ማለት ነው። ማታ ቢሆን ማታም ባለን ከወጣ ማታም ለቀቁ። በቃ አሁን እኔ በጣም እየገረመኝ ነገር ምንድነው ታውቃላችሁ? ብዙ ሰዓት ይቀመጣለን። ሴትዮዋ ስራ ጨርሰን በኋላ ይቀመጣለን አለ ከቀኑ። አሁን እኔ በዛ ሰዓት ላይ ነው የምሰራው ቪዲዮ እና የምቀመጠው ሰዓት ሁሉ ጊዜ ሰው ቻናል እንደዚህ ያደረኩ ነው የምውለው። ጌታ ኢየሱስ ያውጣኝ። ሰው ቻናል ለምንድን ነው እንደዚህ የማደርገው? ራሴ ቻናል ብሰራ እንትሞ ጭንቅላታችሁ ላይ ሌላ ቪዲዮ ያወራችሁ ጭንቅላት እነሱ ለብር ነው የሚለቁ። እናንተ ተቀምጣችሁ ሰዓታችሁ ግዛችሁን
ለምን ስፖርት አትሰሩም? ሰው ቪዲዮ ያያችሁ እንደዚህ የምትውሉ ለሰውነታችሁ ጥሩ ነው፣ ቅርጽ ይወጣል። አንድ ደግሞ ሰው ግሩፕ የማይሆን ግሩፕ ገብታችሁ እቺን ሰብስክራይብ አርግ፣ እቺን ንኪያት፣ ታፕታፕ አርግ፣ ፎሎ አርግ ስር ፎሎ ታርጊያለሽ። እናቴ ለራስሽ ኑሪ። መጀመሪያ ለራስሽ ሰብስክራይብ ሰብስቢ። አንቺም ለራስሽ ዩቲዩብ ለሁሉም ሰው ይሰራል። ስራ ከሰረሽ አሁን ደግሞ አሁን ቲክቶክ ላይ ይከፈላል። ሳይከፈል አይደለም ቲክቶክ ሰው የሚሰራው ሲከፈል ነው። ያ ስነ ስርዓት ራስሽን፣ ስልክሽን፣ ኑሮሽን ጊዜ ስጪ። ጊዜ ከሰጠሽ ጊዜ ቢመጥን ይከፈታል። ይሄ ሁሉ ማወራው ለምን ራሴን ስላወኩና ብዙ ሰዓታችን ያለ ስራ ያለ ጥቅም ስለዋልኩ ነው። እንደኔ የዋላችሁ አላችሁ የመዳም ቅመሞችን እና ስራ ስሩ፣ ተለወጡ። ዩቲዩብ ላይ መከፈት የሚፈልጉ ካላችሁ ዩቲዩብ አሰራር እንዴት ነው አሳይ የምትሉ ካላችሁ አሳያችኋለሁ። ስራም ስሩ፣ ፎሎ እንደረጋለን። ዩቲዩብ ላይ ፎሎ ግሩፕ እናደርጋለን። አብረን እናድግ። ሌላ ሰው ይዘሽ አንቺ አሁን ዛሬ ከኔ ሰምተሽ ከምትከፍቺ ከሆነ ነገም አንቺ ሌላ ሰው ይዘሽ መጥተሽ ስራ ቢሰሪ ቢለወጪ ለራስሽ ለውጠሽ ሌላ ብታለወጪ ላንቺ ነው ጥሩ፣ ለኔ አይደለም። እኔ አስተለመጥኩ አንቺ ሌላ ብታመጪ እግዚአብሔር ራሱ ይወድሻል። እና የኔ ቅመሞች የመዳም ቅመሞች ይሄን ቪዲዮ እናንተ ቢታዩ በጣም ይመጥናቸዋል ብዬ ነው ማስበው። ሰሩ። ኢትዮጵያ ያላችሁ ወጣቶች ዝም ብላችሁ የሚተራመዱ ካላችሁ ስልካችሁን ቤተሰብ ከሆነ ምንም ከሆነ ስልክ ገዝታችሁ እጅ ላይ ካላችሁ ሰርታችሁ ተለወጡ የሚለው አሳሰብ ላይ ነው። አሁን እኔ የኛው ቪዲዮ ላይ ምግብ ስለምሰራ የኛው ቪዲዮ ላይ ማውራት አልችልም። እዚህ ጋር አሁን ምክር ማያውቁ ሰዎችን ማሳወቅ ይችላለሁ። እዚህ ቪዲዮ ላይ እናንተ አውቀጥ ጥሩ ነው ካላችሁ ቀጥላችኋለሁ፣ አወራችኋለሁ። ግሩፕን ከፈጠርሽኝ የዛ ግሩፕ ሄደን ሰራንን የምትሉ ካላችሁ ግሩፕን ፈጥራችኋለሁ። እናንተ የምትችሉ ነገር ቢታወሩ ጥሩ ነው። ኮሜንት ብትጻፉ ጥሩ ነው፣ መጥፎ ነው ብላችሁ ኮሜንት ጻፉ። እናንተ ኮሜንት እኔም አይቼ መለሳችኋለሁ። ኮሜንት ላይ ጽፋችኋለሁ። ግሩፕን ፈጥሩ ካላችሁ ግሩፕን ፈጥራለሁ። መከፈት አሳይ ካላችሁ መከፈትም አሳያችኋለሁ። ዩቲዩብ እንዴት መጠቀም እንዳለባችሁ አሳያችኋለሁ። እኔም ከሰው ነው ያወቁ፣ እኔም እናንተም አሳያችኋለሁ። ተለወጡ፣ ስሩ። ምንኛ ምቀኛ ነው ይሄ? ምቀኛ ብቻ ኢትዮጵያ እኔን ጀምረው ምቀኛ አትሆኑ። የዛሬ ዩቲዩብ ሰብስክራይብ ያርጉ በእናትህ። ትናንት ምንም ሳኩ ላይ ራሴ እንዴ ሰው እንደዚህ እኔ መስማት የለም እንዴ? አይ ኮርስ አለ የለም፣ አይመለከተኝም። መስሚያ የለም ካላችሁ ሰብስክራይብ አድርጉ፣ ከሌላችሁ ቻው። ምንም የሚያነሳ የለም፣ ምንም የሚጨመራችሁ የለም። እናንተ እንደዚህ ነክታችሁ ሰብስክራይብ አድርጋችሁ መሄድ እና ኢትዮቼ ወንድሞቼ ሰርታችሁ ብትለወጡ ስራ ቢያገኙ ጥሩ ነው። እመኛችኋለሁ። ጥሩ ቦታ ላይ ድረሱ እና ቅመሞች ራሳቸው ይወቁ፣ ክፈቱ። አሁን እዚህ 24 ሰዓት ማብራት አለ፣ 24 ኢንተርኔት አለ። ሰርታችሁ በኋላ እንዳይቆጣችሁ እና ስሩ። ለእናንተ ብዬ ነው ይሄ ቪዲዮ ያመጣው። መልካም ቆይታ ይሆንላችሁ፣ መልካም ምሽት ይሆንላችሁ። እኔ ከስራ መልስ ነው የገባው። በጣም ደክሞኛል። ብዙ ነገር ማውራት እፈልጋለሁ ግን ድካም ስላለ ነው። እና ቻው፣ ወዳችኋለሁ። ሰብስክራይብ አድርጉልኝ።